አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞችና እህቶቼ አንድ ነገር ለማለት በጣም ስለከነከነኝና የመጣሁት ለድምጽ ጥራቱ ይቅርታ ጠይቃለሁ። ነገር ግን አንዳንድ ሰዎች የምታሳዩት ነገር በጣም የሚያስጠላ ነው። ጥሩ ነገር መናገር ካልቻለች ለምን ዝም አትሉ? ሰው ማክበር ደግሞ ያው እንኳን በቆም ያለን ሰው የሞተን ሰውም ማክበር እኮ ችግር የለም። ከራሳችሁ ላይ የሚቀንስ ነገር የለም። ነገር ግን እናንተ የተለየ ተልእኮ ከሌላችሁ በስተቀር ለምንድነው ህዝብን የሚያስጠላ ህዝብን ለጸብና ለሌላ ግርግር ከመጋበዝ የእናንተ እውቀት እኮ አይደለም ድርቀት ካልሆነ በስተቀር ምን ለመናገር ወይስ በነፃነት መናገራችሁ መንግስት የሌለ መስሎ ይሰማችኋል ልበል አላውቅም። ሰዎችን ማንቋሸሽ ጥላቻን መዝራት እናንተ ምን ጥቅም እንደምታገኙ አላውቅም። እውነት ለመናገር አንዳንድ እንኳን እስልምና ውስጥ ያለ ሰው የሌለም ሰው ሊናገረው የማይገባ ንግግር ስትናገሩ ዳይ ነኝ ተብላችሁ እንደዚህ አይነት ማለት ኡስታዝ ነኝ ተብላችሁ ኡስታዝ ማለት ትልቅ ማድረግ ነው እኔ እስከማውቀው። እናንተ ግን የረከሳችሁ የወረዳችሁ ሰዎች አላችሁ አንዳንድ ሰዎች። ምክንያቱም የተለያየ ቪዲዮዎችን አቀናብራችሁ የሽርክ ነው የሆነ ነገር ነው። እውቀት ካላችሁ እኮ ችግር የለውም። እውቀታችሁን በአግባቡ ተጠቀሙ። መንቀፍም የሆነ ነገር መናገር ከፈለጋችሁ ማስተማሪያ ቦታ አለው። ግን እኔ እስልምና ውስጥ እንዳለ ሰው የእናንተን ተግባር አልደግፍም። እውነት ለመናገር በጣም ነው የሚያስጠላ እውነት ለመናገር። ምክንያቱም መልካም ማድረግ ካልቻልክ መጥፎ ለመሆን ለምን ትሞክራለህ? አትተውም። ምን ችግር አለ? አለመናገር እኮ ይቻላል እንጂ በተከራየው ራይድ ውስጥ ቁጭ ብለህ ልክ እንደ ባለ ሀብቶ ነው የምታወራ ሰውዬ አደብ ብትይዝ ጥሩ ነው። እውነት ለመናገር ህዝብን ከህዝብ ጋር ለማጋጨት ሃይማኖትን ከሃይማኖት ጋር ለማጋጨት የምትሞክሩ ሰዎች እውነት ለመናገር መንግስት አስፈላጊውን ቅጣት ይሰጣቸዋል የሚል እምነት አለኝ። ቲክቶክም ደግሞ ሪፖርት ብታደርጉለት ያንን ሰው ያግደዋል፣ የሆነ እርምጃ ወስድበታል የሚል እምነት አለኝ። ለምን ዝም እንላለን? እኚህ ሰው እንዲህ አይነት ሰዎች ለምን ዝም እንላቸዋለን? ምክንያቱም የመንግስት የሰጠውን ይዞታ ባለቤቱ ለፈለገው አገልግሎት ማስረከብ መስጠት ይችላል፣ መብቱ መሰለኝ። እንደ ታላቅ አባት ደግሞ ትልቅ ነገር ነው ያደረጉት። ሌላ ቦታ የግድ እኛ የምናስበው ቦታ እኛ የምንፈልገው ቦታ እንዲሆንልህ መጠበቅ አይቻልም። ምክንያቱም አባት ናቸው አይደለ እንዴ? ይዞታውን ማረጋገጫውን የተሰጠ ማስረጃ እያሳዩ የመንግስትን ማረጋገጫ የመንግስትን ሰነድ ሀሰት ነው እያላችሁን አላችሁ እንጂ ታርጌታችሁ ተቃውሞ ካላችሁ እኮ የግላችሁን ሀሳብ እኮ በሌላ መንገድ መግለጽ ትላችሁ መቆየት ትችላላችሁ። ቢያንስ ሀዘን ላይ ያለን ሰው ሌላ ሀሳብ ውስጥ ከመክተት ብትቆጠቡ ጥሩ ነው። እውነት ለመናገር እርምጃ እንደሚወሰድባችሁ ተስፋ አደርጋለሁ። ምክንያቱም ታርጌታችሁ ከጀርባችሁ ሌላ ተልእኮ እንዳለ ይሰማኛል። ብትጠነቀቁ ጥሩ ነው። እኛም ደግሞ በአካባቢያችሁ የሚገኙ ከሆነ እነዚህ ሰዎች ለመንግስት ጥቆማ መሰል ጥሩ ነው። ምክንያቱም የተለያየ አለ አይደለ እንትኖችን የጥቆማ መስጫ አለ፣ የተለያየ የፌዴራል ፖሊስን ይተባበራል። ምክንያቱም ህዝብን ሊጎዳ የሚችልን ነገር ማሳወቅ ጥሩ ነው ባይ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።